የትግራይ ወራሪ ኃይል ዳግም የኢትዮጵያ ሀገራችን እና የአማራ ሕዝብ ስጋት በማይሆንበት ደረጃ ማድረስ ነው። ይሄንን ኃይል ትንቢቱ ሊፈጸም ይሆናል፣ ወሎ ላይ ይቀበራል። እናንተ ለማቅበር ትተባበራላችሁ፣ ትሰለፋላችሁ፣ አትሰለፉ? አሰላለፋችሁ በምን የሚለው ኋላ አመጣበታለሁ። ይህ ወራሪ ኃይል ይህንን ወረራ እየፈጸመው ያለው በሶስት ዓላማዎችን ለማሳካት ነው። ቁጥር 1 እኔ የማልገዛት እንደፈለኩ የማላረጋት ኢትዮጵያ መኖር የለባትም ብሎ ማፍረስ ነው። ኢትዮጵያን ለማፍረስ መከላከያን ማፍረስ ነው ቀዳሚው ጉዳይ። እየሰራ ያለው ይሄንን ነው። ቁጥር 1 ኢትዮጵያን ማፍረስ ነው። ሁለተኛ ለኢትዮጵያ በግዛት ላይ እንዳልኖር የትግራይ ልሂቃን ሁሉ ጊዜ ያልተሳካላቸው ምኞት ከ83 እስከ 2010 የተሳካ ነበር በተወሰነ ደረጃ። ዘላለም በታሪክም እንደሚነግረን ያልተሳካላቸው ሁሉ ጊዜ የበላይ መሆን ይፈልጋሉ፣ ከአቅማቸው በላይ ይመኛሉ። ይሄን እንቅፋት ሆኖ ኑሯል ብለው የሚያስቡት አማራ ነው። አሁንም በ2010 ከነበረ መንበራቸው እንዲወገዱ ያደረገን ዋናው አማራ ነው ብለው ያስባሉ። በእነሱ ቤት የኢትዮጵያ ሕዝብ ነው ጠልቶ ያባረራቸው። አኳያ አማራ የሚባለውን አከርካሪውን ሰብሩ አዋርዶ ሞራሉን አድቅቆ አደሂቶ ዳግመኛ ቀና ብሎ እንዳያይ ነው። የትግራይ እናትን አንድ አማራ ቀና ብሎ እንዳያይ የሚለው አማራ ድሮውንም የትግራይ እናትን ቀና ብሎ አይቶ አያውቅም በክፉ። አማራ እንደ ሕዝብ ቀና እንዳይል ማድረግ ነው። ወቁት። ዋናው ዓላማ ይሄ ነው። ሁለተኛ ዓላማ። ሶስተኛ ዓላማ ሀብት በመዝረፍ የዚህ ወራሪ ኃይል ወኪልና የጥቅም ተጋሪ የሆነውን የትግራይ ህብረተሰብ ክፍል ሁሉን አይደለም፣ ሁሉን ትግራይን ጠቅሞ አያውቅም፣ ወደፊትም አይጠቅም። የትግራይ ህብረተሰብ ክፍል የዚህ ኃይል ዋና ጥገኛ ትስስር የጥቅም ትስስር ያለውን ኃይል መጥቀም ነው።